የኮሜዲያኑ ድንገተኛ ህልፈት ይህ ሁሉንም ያስደነገጠና ሞት እንዲህ ቅርብ ነው ወይ ያሰኘ ድንገተኛ አሟሟት ነው። ኮሜዲያን ወንደሰን አውራሪስ በድንገት መጣሁ ብሎ ልጁን ተሰናብቶ ህመም እንደገጠመው ቢያውቅም ግን ደግሞ ከልጁ ጋር እስከ መጨረሻው እንደሚሰነባበት አያውቅም ነበር። ዝንጥ ብላለች። እንደገና ደግሞ ልጇን በጋሪ እየገፋች ነው የመጣችው የቲክቶክ አዋርድ የሚካሄድበት አዳራሽ ውስጥ ማለት ነው። ሳያት ልጄን ቤትቼም አልመጣም ፕሮግራሙም አያመልጠኝም ማለቷ በራሱ እያስደሰተኝ፣ በጣም ወጣትና ቆንጆ ልጅ ናት። እሱ እያስደሰተኝ የሆነ ሰዓት ደግሞ ዞር ስል ልጇን ሸፍን አርጋ ደግሞ ጦት እያጠባች ነው። ከሰሞኑ በትግርኛ ሙዚቃ ቀንቃኝነቱ የምትታወቀው ተወዳጇ ድምጻዊት ማህሌት ገብረ ጊዮርጊስን አስመልክቶ አሁናዊ ሁኔታዋን የሚገልጽ ፎቶ በፌስቡክ እና በቲክቶክ ሲሰራጭ መቆየቱ ይታወሳል። በመሆኑም ድምጻዊት ማህሌት ይህንን አስመልክቶ ምላሽ ሰጥታለች። በወቅታዊ የጤና ሁኔታ አስመልክቶ የጠየቃችሁኝ ወዳጆቼ አመሰግናችኋለሁ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው ታዋቂ ኮሜዲያን ወንደሰን ከዚህ ዓለም በሞት እንደተለየ ተሰምቷል። እንዲሁም ደግሞ ቲክቶክ ክሬቲቭ አዋርድ ላይ የታዩ እጅግ ለየት ያሉ አለባበሶችም እንግዲህ ብዙ ሰዎችን እያነጋገረ ይገኛል። ሌላ በኩል ደግሞ ባሳለፍነው ሳምንት እጅግ በጠና ታማ የነበረችው ታዋቂዋ ድምጻዊት ማህሌትም እንግዲህ በዚህ ሰዓት እኔ በአሪፍ ሁኔታ ላይ ይገኛለሁ፣ ታመምኩ ጊዜም ከጎኔ ለነበራችሁ አድናቂዎቼ በሙሉ እጅግ የላቀ ምስጋናን አቀርባለሁ ስትልም ተሰምታለች። እነዚህን የመሳሰሉትን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። እስኪ በመጀመሪያም እንግዲህ ታዋቂ ኮሜዲያን ወንደሰን በዚህ ሰዓት ህይወቱ እንዳለፈ ሁላችንም እናውቃለን። የመሞቱ ምክንያት ምንድነው የሚለው ነገር እንመልከት። የኮሜዲያኑ ድንገተኛ ህልፈት ይህ ሁሉንም ያስደነገጠና ሞት እንዲህ ቅርብ ነው ወይ ያሰኘ ድንገተኛ አሟሟት ነው። ኮሜዲያን ወንደሰን አውራሪስ በድንገት መጣሁ ብሎ ልጁን ተሰናብቶ ህመም እንደገጠመው ቢያውቅም ግን ደግሞ ከልጁ ጋር እስከ መጨረሻው እንደሚሰነባበት አያውቅም ነበር። ለዚህም ነው መጣሁ ብሏት የተለያት። የ9 ዓመት ልጁ መጣሁ ያላት የአባቷን ቃል እየጠበቀች የታል ትላለች አሉ። ይበልጥ ሐዘን የከበደባቸው ቤተሰቦች የልጁም የስሙ መጠሪያ የሆነችው የሚወዳት የሚሳሳላት አንስቶ የማይጠግባት ልጁን ወዶ እንዳሏሻት ትረዳው ይሆን? ደጅደጁን እያየች አባቴ እመጣለሁ ብሎኛል ብላ እየጠበቀች ልጁን ከዚህ በኋላ አይመጣም አባትሽ ዋሽቶሻል በዛው ነው የቀረው የሚለውን በምን ቃልና እንዴት ትረዳው ይሆን? በልጅነት አይምሮዋ ልትቀበለው አልቻለችም። የ9 ዓመት ልጁ በመሪር ሐዘን ውስጥ ነች። እሷ ብቻ አይደለችም። መላ ቤተሰቡ፣ የሙያ ወዳጆቹ፣ ባልደረቦቹ እንዲሁም ደግሞ አድናቂዎቹ በጠቅላላ የኮሜዲያን ወንደሰን አውራሪስ ድንገተኛ ህልፈት እጅግ አስደንግጧቸዋል። ልጁ እንዴት ናት? ባለቤቱ አሁንም ይመጣል ወይ ትለኛለች። በስመ አብ በቃ አልችልም። እናንተ የማርያም ቀን ያረፈው አይደል? አዎ የማርያም ቀን ነገርኳት። አይመጣም እሱ ወደ ማርያም ሄዷል፣ ተሰብሯል። የኔ አባት አይዞህ፣ ሌላ ሰው ሆኛለሁ። ግራ ገብቶኛል። ውይ በስመ አብ በጣም ከባድ ነው። በቃ ግራ ገብቶኛል። በቃ ግራ ገብቶኛል። ምን እንደማወራህም አላውቅም። ዝም ብዬ የማገኘው ይመስለኛል። እዛው ሰፈሩ አካባቢ ማስክ አድርጌ ይዞራል። ማገኘው ነው የሚመስለኝ። እውነት አይደለም። ከትናንት ወዲያ ምናምን ተደዋውላችሁ ነበረ ሰሞኑን? 10 ሰዓት ላይ ባለቤቴም ከሆስፒታል ወጣች። ሰርጀሪ ተሰርታ ነበር። አወራኝ እና ልደመር ጨት አይችልም እያለኝ ነው።
ነው ወዳሲ ሊት ነው ሲል በቃ እኔ እቺን ይያለው ስለ በቃ ባስ ፕሮግራም አለ የልጆች ፕሮግራም ሰራይተ አሁንም አላመንኩ ለጓደኞቼ ደውዬ ስነግር በዚህ ተከታተል ኦኬ ተሰበረ በስመ አብ አላመኑህም አዎ ወይ በስመ አብ እማዬን እያልኩኝ ማለት በማዬን ነው ማያቴ ነው ትልቁ ማለት አቃርለ እንደዚህ ሆነ በስመ አብ ወጣሉ የኔው ችግር የለም ፍልፍል በቃ ምንም ችግር የለም እግዚአብሔር ያጽናህ ፈጣሪ ካንተ ጋር ይሁን የሞተበት አጋጣሚ እንግዲህ እጅግ በጣም የሚያሳዝን ነው ወጥቶ ከመቅረት ፈጣሪ የሚሰውረን ወንድማችንም እንግዲህ ነፍስ ይማር እያልን ለቤተሰቦቹ መጽናናትን እንመኛለን። ሌላው ደግሞ ባሳለፍነው ቅዳሜ የ2025 የቲክቶክ ክሬቲቭ አዋርድ እንደተካሄደ ሁላችንም እናውቃለን። ሆኖም ግን በዚህ ፕሮግራም ላይ እጅግ ከባህላችን ወጣ ያሉ አለባበስ እንዲሁም ደግሞ ባህልና ወጋችን የጠበቁ አለባበስም እየታየበት ፕሮግራም ነበር። ይህም እንግዲህ ብዙ ሰዎችን እያነጋገረ ይገኛል። የኢትዮጵያን ወግና ባህል የጠበቀ አለባበስ ለብሳ የመጣችው ሳያትም እንግዲህ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ይህም የሆነበት ምክንያት ምንድነው? እንመልከተው። መልከ መልካሟ ሴት አርቲስት ሳያት ደምሴ ከትናንት እኩለ ቀን ጀምሮ መነጋገሪያ ሆናለች። የሆነው የአበሻ ቀሚስ ለብሳና ሻሽ አስራ በፌስቡክ ገጿ በለጠፈችው ምስሏ ነው። ያሰረችው ሻሽ በአብዛኛው በገጠር ሴቶች በተለይም በጎጃም ይዘወተራል። ምስሉን ተከትሎ በተለይ ሴቶች ጸጉሯን ስለማታበጥር ነው፣ የወንዶችን ትኩረት ፈልጋ ነው፣ ምን ነው ተዝረከረከች፣ እንዲሁም ጎዳና ተዳዳሪ መሰለች የሚሉ የሽሙጥ አስተያየቶችን ሲሰጡ አምሽተዋል። ብዙ ወንዶች ደግሞ በቀልድ እያዋዙ ሴቶች ስለሚቀኑባት ነው እኛም ከሳያት ጎን ነን ሲሉ ነበር። አምርረው የሳያትን ተሳዳቢዎች የተሳደቡ ብዙ ሰዎችም አሉ። ብዙ እህቶቻችን ገላቸውን መሸፈን በተሳናቸው ጊዜ ስርዓት ባለው አለባበስና አኗኗር የምትታወቅ ሴት በመሆኗ ሁላችሁም ከሷ ተማሩ የሚሉ መካሪዎች ቀላል አልሆኑም። አንድ በፌስቡክ በሳያት ላይ ስለተከፈተ የፌስቡክ ጦርነት ሐሳባቸውን ያጋሩ ሰው በነገራችን ላይ እንደ ሳያት ደምሴ የምትጠላ ሙድ የሚያዝባት ብዙዎች ሊያሸማቅቋት የተሞከረባት ሴት የለችም። ሳያት ደምሴ ሬዲዮ ላይ ደረሰብኝ ባለችው የመደፈር ታሪክ ብዙዎች ሙድ ሲይዙባት ሲያላግጡባት የነበረች ሴት ነች። ጊዜው እንዳሁኑ የሶሻል ሚዲያ ዘመን ስላልነበረ ቢኖርም እንዲህ በሁሉም ሰው እጅ የገባ ስላልነበረ በተለያዩ ጋዜጦችና መጽሔቶች ግን የየዕለቱ ዜና ነበረች። ያንን ሁሉ ተቋቁማ እዚህ ስኬት ላይ የደረሰ ሴት ናት ሲሉ ጽፈዋል። ጸሐፊው ሳያት ትናንት የለጠፈችው ትኩረት ለማግኘትም ይሁን ጸጉሯን ስለማታበጥር የራሷ ምርጫ በመሆኑ መብቷ ልታከብሩላት ይገባል ብለዋል። ብዙዎች ሳያትን የራሷን ያለባበስም ሆነ ያኗኗር መንገድ ስለተከተለች ልትደነቅ እንጂ ልትወቀስ ሙድ ሊያዝባት አይገባም ነበር እያሉ እሷን ደግፈው ሲጽፉ ያደሩ በርካታ ሰዎችን ተመልክተናል። ሳያት ራሷ በአንድ ወቅት በኢቢኤስ ቴሌቪዥን ቀርባ የኢትዮጵያ ሴቶች አሽሙረኞችና እጅግ ነገረኞች መሆናቸውን ተናግራ ነበር። በወንዶች ዘንድ እርስ በርስ መጠላለፍና ሐሜት ባለመኖሩ እንደምትቀና ገልጻ ሴቶች ግን አየሻት በመባባል ሲጠላለፉ እንደሚኖሩ በሐዘን አውርታለች። በጥቅሉ የኢትዮጵያን ሴቶች ምቀኞችና የሌሎች ውድቀት የሚያስደስታቸው ስትል ነው የምትገልጻቸው። ሳያት ደምሴ ልጆቿ አዱገነት በሚሏት በአዲስ አበባ ተወልዳ አድጋለች። አባቷ ከአክሱም ጽዮን መገኛ ትግራይ፣ እናቷ ደግሞ ከገነት ምድር ጎጃም የሚመዘዝ ማንነትን ይዘው እሷን ወልደዋታል። ይህም ከሁለት እንቁ ማህበረሰብ መወለዷ በሙዚቃዋ ላይ የተለያዩ ባህላዊ ውበቶችን እንድታንጸባርቅ አግዟታል። ቆንጆይቱ ሳያት ከታናሽነቷ ጀምሮ የሙዚቃ ፍቅር ስታሳይ አድጋለች። ያኔም በግልጽ ድምጿ በስሜታዊ አቀራርቧና ዘመናዊውን ከባህላዊ ያዋሃደ ዘይቤ በመፍጠር በቻሏ ታላቅ ሴት እንድትባል አድርሷታል። ዝንጥ ብላለች። እንደገና ደግሞ ልጇን በጋሪ እየገፋች ነው የመጣችው የቲክቶክ አዋርድ የሚካሄድበት አዳራሽ ውስጥ ማለት ነው። ሳያት ልጄን ቤት ትቼም አልመጣም ፕሮግራሙም አያመልጠኝም ማለቷ በራሱ እያስደሰተኝ፣ በጣም ወጣትና ቆንጆ ልጅ ናት። እሱ እያስደሰተኝ የሆነ ሰዓት ደግሞ ዞር ስል ልጇን ሸፍን አድርጋ ደግሞ ጡት እያጠባች ነው። እዚህ ሀገር እኮ ብዙ እናቶች በበቂ ሁኔታ ልጆቻቸውን ጡት አያጠቡም የሚል ጥናት አለ። እስከ 6 ወር ኤክስክሉሲቭ ማለት ነው። ታዲያ የጡቴ ወተት በቂ አይደለም፣ የጡቴ ቅርጽ ይቀየራል፣ ጡቴ ይወድቃል የሚል ነው ከምክንያቶቹ መካከል ዋናው። ስለዚህ ፎርሙላ ወተት እየበጠበጡ ልጆቻቸውን የሚያሳድጉ እናቶች ቁጥር ብዙ ነው እየተባለ እችን እናት ማየቴ በጣም ነው ያስደሰተኝና አዳዲስ እናቶች በተለይ የጡታችን ቅርጽ ይቀየራል ወልደን ስላጠባን ብቻ ሳይሆን ከርግዝና ጀምሮ ነው ቅርጹ የሚቀየረውና ምርጥ ልጆችን ለማሳደግ እንፈልጋለን ትፈልጋላችሁ፣ ለልጆቻችሁ ጡት ስጧቸው፣ እያለባችሁ ብዙ መስዋዕትነትን የምትከፍሉ እናቶችም እንዳላችሁ አውቃለሁ። ልጅቷ ግን በጣም ነው ደስ ያለች። ማን እንደሆነች አላወቅኩም። ይሄን ላካፍላችሁ ብዬ ነው።
ቪዲዮ እንደተመለከትነው ብዙ ሰዎች የራሳቸውን ሐሳብ አስተያየት ቢሰጡም እሷ ግን በፕሮግራሙ ላይ ደምቃ ተውባ እንዲሁም ደግሞ ብዙዎችን አነጋግራ ውላለች። በሌላ በኩል ደግሞ ከኢትዮጵያውያን ባህልና ወግ ወጣ ያለ አለባበስ ለብሳ የነበረችው ኤቫንም እንግዲህ አነጋገሪያ ሆና ቀጥላ ነበር። በዚህ ጉዳይ ላይ እንግዲህ ራሷ ኤቫን ያስተላለፈችው መልእክት አለ፣ እሱንም እንመልከት። ሃይማኖቴንና ብሔሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አለኝ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አጥቶኪ ያለው ኦርቶዶክስን አይወክልም እንደዚህ ብሎ ከአንድ ሃይማኖት ጋር የዛን ሃይማኖት ስን ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ ያደርገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ ያደርገኝ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ግን ያለው አብስ ኦርቶዶክስን አይወክልም። ይሄ እንትን እንደዚህ ፕሮቴስታንት ነኝ ግን ፕሮቴስታንት እንደዚህ ብሎ ከዛ ሃይማኖት ጋር ሙስሊም ነኝ ብሎ እንደዚህ ያለ እንትን ያገናኝቷል ማለት ነው። እኔ የትኛውንም ሃይማኖት ወክል ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያፈልግሽ? ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛና ቱርኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ኤቫንም እንግዲህ እንደሰማናት ያስተላለፈችው መልእክት ይሄንን ይመስላል። እናንተስ በዚህ ጉዳይ ላይ የተሰማችሁ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ሌላው ደግሞ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት የሆነችው አዜብ እንግዲህ ሁለተኛዋ ቢሊዮነር ኢትዮጵያዊት ሆና ተመዝግባለች። እስኪ እንመልከት። የቀድሞ ጠቅላይ ሚኒስትር ባለቤት የሆነችው አዜብ መስፍን በሁለተኛ ደረጃነት ቢሊዮነርነቱን ተቀላቅለዋለች፣ አሟሙቀዋለች፣ ደብለቅለቅ አድርጋ ሁለተኛነትን ተቆጣጥራለች። ከአባቴ ጋር በመቀጠል ከአባቢ ከሻይ አላሙዲን በመቀጠል ማለት ነው። እሷ ዘርፋው ነው ምናምን የምትሉ ሰዎች እና እንጨት ፈልጣን ያመጣችሁ ማለት ምንም ይታወቅ ነው ይሄ ምንድነው ግን መሰላችሁ? አንዳንዴ 20 ምናምን ዓመት ሀገሪቷን ኢኮኖሚዋን ከሞተ ከሶሻሊዝም ከተኛ የሶሻሊዝም እንትን ብድግ አርጎ ኢኮኖሚዋን ከፍ አርጎ የሄደ አመራር ባለቤት ነች እና ኢትስ ኦኬ። አንዳንዴ የሆነ እንዴ ልበላችሁ በአካፋ ሰጣችሁ በማንኪያ ብትወስዱ ኢትስ ኦኬ። እኔ እንደዛ ነው፣ በዚህ ደረጃ ነው ማምነውና አፍሪካ ውስጥ ነው ያለነው። እንኳን አፍሪካ ውስጥ ዓለም ላይ የትኛውም የውጭ ሀገር አውሮፓውያን በደንብ ህጋቸው እንኳን እንትን ያለው ላይ ዘረፋ ያለ ነው። ብር ማልተቀምጦ ብር አለመምዘዝ፣ ዘረፋ ግን ፍጥጥ ያለ ሙሉ በሙሉ ማህበረሰቡን አድቅቆ እንዲህ ለነገ የማያስቀር ዘረፋ ሲሆን ነው ለራሳቸውም ማህይብነታቸውን ለማህበረሰቡ ውስጥም አመጽኑ ምኑ የሚያመጣው እንጂ ዘረፋ ሁሌም አለ፣ አይጠፋም። መቼ የሚጠፋ ነገር አለ? የሰው ልጅ ካራክተር ነው እና ያው ሰርታም ሊሆን ይችላል አይታወቅም። ስለዚህ የህዝብ እንባ ነው ብሎ ሌላ በኩል ደግሞ ባሳለፍነው ሳምንት እጅግ በጠና ታማ የነበረችው ተወዳጇ ድምጻዊት ማህሌት ገብረ ጊዮርጊስም እንግዲህ በዚህ ሰዓት ደህና ነኝ፣ ታምሜ በነበረ ሰዓት ከጎኔ ለነበራችሁ ሰዎች በሙሉ እጅግ የላቀ ምስጋና ያቀርባለሁ ስትልም
በራሷ አንደበት ያስተላለፈችው መልእክት አለ። እሱን እንመልከት። ከሰሞኑ በትግርኛ ሙዚቃ ቀንቃኝነቱ የምትታወቀው ተወዳጇ ድምጻዊት ማህሌት ገብረ ጊዮርጊስን አስመልክቶ አሁናዊ ሁኔታዋን የሚገልጽ ፎቶ በፌስቡክ እና በቲክቶክ ሲሰራጭ መቆየቱ ይታወሳል። በመሆኑም ድምጻዊት ማህሌት ይህንን አስመልክቶ ምላሽ ሰጥታለች። በወቅታዊ የጤና ሁኔታ አስመልክቶ የጠየቃችሁኝ ወዳጆቼ አመሰግናችኋለሁ። ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ ላይ ይገኛሉ በማለት በፌስቡክ ገጿ አጋርታለች። እንግዲህ እጅግ በጣም ደስ የሚያሰኝ ሆኖ እንዳለ ብዙዎችም እንግዲህ አዶናይ ተወዳጇን ድምጻዊት ማህሌት ገብረ ጊዮርጊስን በአካል እንዲያገኛት የራሳቸውን ሀሳብ እየሰጡ ይገኛሉ። ይህንንም እስኪ እንመልከት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ደግሞ እንትን መነጋገሪያ ሆኗል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ኦር ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያው ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አይ ዶንት ኬር ማለት ገበት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባልም አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን አይ ዶንት ኬር አባውት ኦል ዛት። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻ አውቄ ምን አግኝቻለሁ አውቀህ አታውቅም። አሮና እኮ ሚስኪን እኮ ነው ጌታ። እኔ ነግራችኋ ያየሁት ጊዜ መጀመሪያ ቀን ፊቱ ላይ ያነበብኩበት ነገር አለና ሚስኪንነቱን አትክዱለትም። ቂሊጦ ሄዶ እኮ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ቂሊጦ ሄዶ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ጋይስ የኔ ጌታ የመጀመሪያው ጠያቂ እኮ ነው። ቂሊጦ ሱፍ አድርጎ ሄደ። ቤተሰብ ደግሞ ተሻለኝ። አይመከረኝ ትንሽ አርፌ ነበር ጋይስ። እንደው ምን ይሻለኝ? እንደው አመል ሆኖብኝ ነው ቤተሰብ። አትለፍ ይለኛል ጋይስ። ያየሽውን ሁሉ ንገሪያቸው ይለኛል። ውስጥ ያለው መንፈስ ነው። ውስጥ ያለው መንፈስ ነው። ቤተሰብ እንዳትቀየሙኝ። እንደው አሁን ይሄንን ባልፈው ምን ችግር አለው? አሁን ስለ ቂሊንጦ ምን አስወራኝ ጋይስ? ምን አገባኝ? ግን ውስጥ ያለው መንፈስ
ሰበር መረጃ በአዶናይ ንግግር የተነሳ ምርመራም ተከፍቷል። ባለፈው ሳምንት መጀመሪያ በኢፌዴሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊት አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋም አድርጓል። ቲክቶከሩ ንግግር ሲያደርግ የሚያሳየው ቪዲዮ በራሱ ቲክቶክ ገጽ ላይ መልቀቁ ይታወሳል ያለ ሲሆን ይህ ክስተት በማህበራዊ ሚዲያ ላይ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ ማህበራዊ ሚዲያ ገጾች ላይ እንዲነሱ መድረጉን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋ ያደረገ ሲሆን ዛሬ ደግሞ ይፋ ባደረገው መረጃ በአዶናይ ንግግር የተነሳ ምርመራ መከፈቱንም ይፋ አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቂያችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ሙሉ። አዶናይና የፍቅር ህይወቶች እናወራቸው እስኪ። መጀመሪያ ጊዜ ፍቅር ያዘኝ ስንተኛ ክፍል እያለሁ ነው? እናት አራተኛ ነው እንዴ? አምስተኛ ነው። እንዴት ይቻላል? አዎ እንዴት ታዲያ ኤሌመንተሪ ይቻላል? አይ አራተኛ ሆነብኝ። ኤሌመንተሪ ራሱ ይሆን አልዋ 7 8 በግሩፕ ሆነን ነበር ያፈቀርነው። ይዛል በግሩፕ እንዲጨራሽ በማህበር ነው ያፈቀርነው። እናፍቅር ተብለን ነው ተባብለን። አዎ አንድ ስንት ነው 6 እስከ 7 ወንዶች እሺ ተሰብስበን አንተ ማን ታፈቅራለህ ባያችኛው አንተ እኔ እንደናፍቅራ እኔ ስማና አፈቅራለሁ። በግሩፕ ሆነን ለማፍቀር ተስማማን። እሺ ከዛ በቃ ማፍቀር ጀመርኩኝ። እሷ ከዛ በኋላ ጽፈናቸዋል ስማቸው ሊስት አድርገን ከዛ ደብዳቤ ጻፍን ሁላችን በየራሳቸው ወረቀት ላይ። እሺ ከዛ አንድ ልጅ ጠራንና እንዲበትን አደረግነው ለሁሉም እንዲሰጥ። ያቺ ስጣት ያቺ ይሄ አዶናይ ነው ለእንትና ለእንትና። እሺ ተበተነ ከዛ ሁሉም። ከዛ በነገው ዕለት ፕሪንሲፓል ኦፊስ እንደዚህ ሴቶች ሄደው ሪፖርት አደረጉ። በግሩፕ ሆነ ደብዳቤ ጻፈልን ብለው አዎ እነሱ በግሩፕ ተከሰስን። በስማ አፈቀሩ ተብለን ግሩፕ አፍቃሪና ግሩፕ ተፈቃሪ ተካሰሰ። በጣም የሚገርመው ከዛ ፕሪንሲፓሉ ምን አደረገ መሰለህ? አንበረከከና እነዚህ ሴት ልጆች አሁን እኔ ያፈቀርኳት ልጅ መታ እኔ ነኝ የምትኮረኩመው። እንደዛ ነው ያደረገው። ያዘዛቸው ተንበርካች ሂዱ ኮርኩማቸው ተባሏቸው። በየሰራው ስህተት አሁን እሱ በጣም ትልቅ ነው። እግዚአብሔር ኮንፊደንስ ላይ በጣም የሚሰብር አይነት ስህተት ነው የሰራው። አሁን እቺ ያፈቀርካት ሴት መታ ስትኮረኩመው አስበው እንዴ! እውነቴን ነው የምልህ ተንበርክኬ ኮርኩኝ ማለት ዱዝ ነው ያደረገች ሰው ነው። ምህረት የለም። አዎ ትልቅ ነው በቃ ይሄ ነው በቃ መሀል እንትን ነው የምልህ ዝማላ አላት። አዎ ዝም አልኩ። ከዛ ከጎን የነበሩትም እንደዛ ተኮረኮሙ ነው የምልህ። እሺ ለመጀመሪያ ጊዜ የዛኔ ነበር። ምን ብለህ ነው የጻፍከው ደብዳቤውን ታስታውሳለህ ወይስ አላስታውስም? ኧረ ተስፋ የኔ ቆንጆ ይኖራል ያኔ ጀምሮ ከሆነ አይኖርም የኔ ቆንጆ ወይ ኦኬ። ከዛ እሷ ልጅ ተመልሳ 7ኛ ክፍል ላይ አፈቀረችኝ። አንተን? ኧረ ተው ምን ተፈጠረ? ትምህርት ቤት ውስጥ እሺ በቃ ደብዳቤ ምናምን ላከችልኝ። ራሷ ላከችልኝ ድጋሜ እና አኮረኩማት የኔ ተራ ነው ብዬ ምን አልክ አንተ? ከዛ የዛኔ አሁን መዘነጥ የጀመርኩበት ምናምን ጊዜ ትንሽ ጫማው ታሪክ ነው። ጫማዎች የጀመሩበት ስዋግ የሚባል ነበር። ይሄ እንደዚህ የሚደርሰው ቲሸርት መልበስ የጀመርኩበት ጊዜ ነበር። ኦኬ ተመልሳ አፈቀረችኝ። እሺ ምን አልካት? ኖ አልኳት አልፈለኩም። የምን ስሜት ጠፍቶ ነው? ያኔ ጋር ፍቅር ይዞኝ ነበር። በጣም አፍቃሪ ነበርኩኝ እኔ የዛኔ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሰዎች ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።